ሰላም ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። በሀገር ውስጥም በሀገር ውጭም ያላችሁ ውድ የቻናሌ ተከታዮች በዚህ ቪዲዮ እነዚህን የአማርኛ ሞክሸ ፊደላት የሚባሉትን ይዤላችሁ ቀርብ ያለው ቪዲዮውን እስከ መጨረሻው በማየት እንዲሁም ደግሞ ደጋግማችሁ በማየት ለጀማሪዎች ይሆናል በማለት እነዚህን ፊደላቶች ሙሉ ቅርጻቸውን ከድምጻቸው ጋር በደንብ አድርጌ አቀርብላችኋለሁ። እናንተ ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ዘወትር የምንለቅላችሁ ቪዲዮዎች እንዲደርሷችሁና ቤተሰብ እንድትሆኑ ለማለት እወዳለሁ። ከዚህ በመቀጠል በውስጥ መስመር ገብታችሁ መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ ለማለት እወዳለሁ። ቀጥታ ወደ ትምህርቱ አመራለሁ። አብራችሁ ቆዩ። ሀ ሁ ሂ ሃ ሄ ህ ሆ። ይችኛዋ ማን ትባላለች? ሀሌታ ሀ ትባላለች። ሀሌታ ሀ። ሀሌታ ሀ ከሀ እስከ ሆ፣ ከዛ ደግሞ ከሆ ጀምሬ ደግሞ ወደ መጀመሪያው መለሳለሁ። ሆ ህ ሄ ሃ ሂ ሁ ሃ። እሺ ቀጣይ ደግሞ ይቺ ማን ትባላለች? ሐመር ሃ ትባላለች። ሐመር ሃ። ሃ ሁ ሂ ሃ ሄ ህ ሆ። ከዛ ከቀኝ ወደ ግራ ስመለስ ደግሞ ሆ ህ ሄ ሃ ሂ ሁ ሃ። እንግዲህ እነዚህንን ፊደላቶች ይችኛዋም ሀነች ይችኛዋም ሀነች፣ ነገር ግን በቅርጻቸው ይለያያሉ ማለት ነው። ይችኛዋ ሀሌታ ሀ ትባላለች። ይችኛዋ ሐመር ሀ ትባላለች። ሶስተኛዋ ደግሞ ብዙሃኑ ሀ ትባላለች። ብዙሃኑ እንግዲህ ቅርጻቸውን በዚሁ መልኩ ነው የሚይዛቸው። እዚህ ጋር ሀሌታ ሀ የምንላትን እግር አልባ የአማርኛ ፊደል በሚለው እንመድባታለን። ሐመር ሀ የምንላትን ደግሞ ባለ 3 እግር የአማርኛ ፊደል በሚለው እንመድባታለን። ብዙሃኑ ሀ የምንላትን ደግሞ ባለ 1 እግር የአማርኛ ፊደል ማለት ነው። ስለዚህ በዚህ መሰረት የአማርኛ ፊደላቶችን በአራት መልኩ ከፍለን እናያቸዋለን። እግር አልባ፣ ባለ 1 እግር፣ ባለ 2 እግር እና ባለ 3 እግር። ስለዚህ እነዚህኞች ይችኛዋ እግር አልባ ነች፣ ይችኛዋ ባለ 3 እግር ነች፣ ይችኛዋ ደግሞ ምንድነች? ባለ 1 እግር ነች ማለት ነው። እሺ ቅርጿን በዛው አብረን እንያት፣ እንቁጠራት። ሀ ሁ ሂ ሃ ሄ ህ ሆ። አሁን ደግሞ ከመጨረሻ ወደ መጀመሪያ ስመለስ ሆ ሃ ሄ ሃ ሂ ሁ ሃ። ልብ በሉ እንግዲህ እኒህን ቅርጻቸውን የምትይዟቸው በምንድን ነው? የመጀመሪያቸውን ከያዛችሁ በኋላ እነዚህን ሁለተኛ ላይ እነዚህን ቅጥሎች እንጨምራለን ማለት ነው። ሶስተኛ ላይ ከታች እግራቸውን ሸፈፍ ሸፈፍ እናደርጋለን። አራተኛ ላይ በግራ በኩል እግራቸው አጭር፣ በቀኝ በኩል እግራቸው ረጅም ይሆናል። አምስተኛ ላይ ደግሞ እነዚህ ቀለበት። ስድስተኛ ላይ ጠመዝማዛማ ነገር። ሰባተኛ ላይ እንግዲህ ሁለት አይነት መንገድ ነው የምንከተል። አንደኛ ከጭንቅላታቸው ላይ ቀለበት ይኖራቸዋል። ስንተኛ ሲሆኑ? ሰባተኛ ሲሆኑ ማለት ነው። ሁለተኛ ደግሞ መለያቸው በግራ በኩል እግራቸው
ረጅም፣ በቀኝ በኩል እግራቸው አጭር ከሆኑ እነዚያ ፊደላቶች ሰባተኛ ፊደላቶች ናቸው ማለት ነው። ሰባተኛ ፊደላቶች ናቸው። ስለዚህ በዚሁ መልኩ ቅርጻቸውን በደንብ አድርገን ከድምጻቸው ጋር አዋህደን መያዝ ይኖርብናል ማለት ነው። እንግዲህ እዚህ ላይ ደግሞ የምታዩቸው ንጉሱ ሰና ሳቱ ሰ የሚባሉት ናቸው። ሰ ሱ ሲ ሳ ሴ ስ ሶ። ከዛ ከመጨረሻው ወደ መጀመሪያ ስመለስ ሶ ስ ሴ ሳ ሲ ሱ ሳ። በጣም ጥሩ። ቀጣይ አሁንም ሞክሸ ፊደላት ሰ የምንለው ነው። አሁንም ይሄ ሞክሸ ፊደላቶች ናቸው። እነዚህ ይህም ሰ ነው፣ ይሄኛውም ሰ ነው ማለት ነው። ንጉሱ ሰና እሳቱ ሰ በማለት ይጠራሉ። ሰ ሱ ሲ ሳ ሴ ስ ሶ። ከዛ ከቀኝ ወደ ግራ ስመለስ ሶ ስ ሴ ሳ ሲ ሱ ሰ። በጣም አሪፍ። እሺ ቀጣይ አልፋው አ የምንለው ማለት ነው። አልፋውን አ እና አይኑ አ እንላቸዋለን። እነዚህ ደግሞ አ ኦ ኢ አ ኤ እ ኦ። ከዛ ወደ ግራ ስመለስ ኦ እ ኤ አ ኢ ኡ አ። በጣም ጥሩ። እሺ አሁን ደግሞ ይህ አይኑ አ የሚለውን ደግሞ እናየዋለን። አ ኡ ኢ አ ኤ እ ኦ። እመለስበታለሁ። ኦ እ ኤ አ ኢ ኡ አ። በጣም አሪፍ። ቀጣይ ጸሎቱ ጸ ጸ ጹ ጺ ጻ ጼ ጽ ጾ። እመለስበታለሁ። አሁንም ከቀኝ ወደ ግራ ጾ ጽ ጼ ጻ ጺ ጹ ጸ። በጣም ጥሩ። ይሄ ደግሞ ጸሎቱ ጸ ይባላል። ጸ ጹ ጺ ጻ ጼ ጽ ጾ። ከዛ ከመጨረሻ ወደ መጀመሪያ ስመለስ ደግሞ ጾ ጽ ጼ ጻ
ጺ ጹ ጻ። በጣም አሪፍ። ስለዚህ እነዚህ ፊደላቶች ምን ይባላሉ? ሞክሸ ፊደላቶች ይባላሉ። ሞክሸ ፊደላት። እነዚህ ፊደላቶች በድምጻቸው ተመሳሳይ ናቸው ማለት ነው። ሞክሸ ማለት ምን ማለት ነው? በድምጽ በመጠሪያው ተመሳሳይ የሆነ ማለት ነው። ሞክሸ ፊደላት ናቸው። ስለዚህ እነዚህ በድምጻቸው ተመሳሳይ የሆኑ የሃ 3 አለ፣ የሰ 2፣ የአ 2፣ የጸ 2። በአጠቃላይ ስንት ፊደላቶች አሉ? ስንት ፊደላቶች አሉ? 9 ማለት ነው። 9 ፊደላቶች። እንግዲህ እነዚህ ፊደላቶች ሞክሸ ፊደላቶች ናቸው ማለት ነው። ሃ 3 ይሆናል፣ ሰ 2 ይሆናል፣ አ 2 ይሆናል፣ ጸም 2 ይሆናል ማለት ነው። በዚሁ መሰረት 9 ፊደላቶች ተመሳሳይ ናቸው ማለት ነው። ሞክሼ ናቸው። በቅርጻቸው ግን ምን ይለያሉ ማለት ነው። ስለዚህ በዚሁ መልኩ ሌሎች ፊደላቶችንም ቅርጻቸውን ከድምጻቸው ጋር አዋህደን የምንይዝበት መንገድን በደንብ አድርገን ማወቅ ይኖርብናል። ለዛሬው ቪዲዮ ከዚህ ላይ እናጠናቅቃለን። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ